አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። ሽፍቶችም አገኙት፣ ደበደቡት፣ አቆሰሉት። ልብሱንም ገፈው በሕይወትና በሞት መካከል ጥለውት ሄዱ። አንድ ካህንም በዚያች መንገድ ሲወርድ ድንገት አገኘው፣ አይቶም አልፎት ሄደ። እንዲሁም አንድ ሌዋዊ በዚያ ቦታ አገኘውና አይቶ እንደ ፊተኛው አልፎት ሄደ። አንድ ሳምራዊ ግን በዚያች መንገድ ሲሄድ አገኘው፣ አይቶም አዘነለት። ወደ እርሱም ቀረበ፣ ቁስሉንም አጋጥሞ አሰረለት። በቁስሉም ላይ ወይንና ዘይትን ጨመረለት። በአህያው ላይም አስቀምጦ እንዲፈውሰው የእንግዶችን ቤት ወደሚጠብቀው ወሰደው። የሚድንበትንም አሰበ። በማግስቱም 2 ዲናር አውጥቶ ለእንግዳ ቤት ጠባቂው ሰጠውና በዚህ አስታምልኝ፣ ከዚህ የሚበልጥ ለእርሱ የምታወጣው ቢኖር እኔ በተመለስኩ ጊዜ እከፍልሃለሁ ብሎት ሄደ። ከፍሎልኛል 2 ዲናር